ተዋህዶን እኮ ላሞች ያምናሉ። እውነቴን ነው፣ ሰው ብቻ አይደለም። ምክንያቱም ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሲሆን ቃል ከስጋ ጋር ተዋህዶ ነው። ያንን የተዋህደውን ነው እረኞች መጥተው አይተው የሰገዱለት፣ ተባሰገል ያመሰገኑ ተዋህዶ ሃይማኖትን የያዙ አይደለም። ላሞቹና በጎቹ እኮ በተዋህዶ ሃይማኖት ነው ቀርበው ወደ እመቤታችን የሰገዱላት። አንዳንድ ጊዜ ሰው አይምሮ ያለው ሰው ከተዋህዶ ሃይማኖት ወጥቶ ሲታይ እነዚህ ላሞችና እነዚህ አህዮች ምን ሊሆን ነው? ዋው! የኢትዮጵያይቱ የቋራይቱ አረኛይቱ በለው ይዳቋ ለባይታዊው ሎም ተወልደ ቤዛ ኩሉ ዓለም ስትል የታየችው ምን ትል በለው የምትለውማ እስከ መቼ ነው በህዝቡ ላይ የምትቀልዱት? አይበቃም ወይ? ገና ለገና ህዝቡ መጽሐፍ ቅዱስ አያነብም ብላችሁ ለምን መሳቂያ ታደርጉታላችሁ? ህዝቡስ መቼ ነው መጽሐፍ ቅዱስ የሚያነበው? ወይስ ተረት ብቻ እየሰማ ነው ወይ የሚኖረው ነው የምትለው? ሌላ የምትናገረው ነገር የላትም። አቤት ላም አህያስ እንዴት ነው? ፈረስ በቅሎ እስጎ ይሄ ተረት ነው እውነትም